ሰላም አለይኩም ወረህመቱላሂ ወበረካቱ። ሰላም ብያለሁ። ውድና የተከበራችሁ የዩቲዩብ ተከታታይ ፋሚሊዎች እንዲሁም ክርስቲያን ወገኖች እንዴት ናችሁልኝ? እኔ ደህና ነኝ አልሐምዱሊላህ ረብል ዓለሚን። ዛሬ ደግሞ ወይ ሳሎና ለሐም ወይም ኢዳም ለሐም ነው ይዤ የመጣሁት። እንግዲህ በዱባይ ሳሎና ለሐም ነው የሚባለው፣ በሳዑዲ ደግሞ ኢዳም ለሐም ነው የሚባለው። ይህን ይመስላል። ሽንኩርቴ በዚህ መልኩ በስሎልኛል። ከእኛ ቤት ማንኛውም ነገር አገንፍሌ ነው የምሰራው። እንደዚህ አገንፍሌ አረፋውን አንስቼለታለሁኝ። አሁን ወደ ሽንኩርት ነው ቀጥታ የምጨምረው ማለት ነው። በስሏል ማለት ይቻላል። ቢያንስ አንድ ንስ ሰዓት ነው ያገነፈልኩት። እንደዚህ ነው የሚሰራው ከኛ ቤት። ማድረግ ለሐሙ እዚህ ሀገር ለሐም ምን እንደሆነ አላውቅም። ከገንፍሎ እንኳ ብዙ ጣዕም የለውም። ከማንኛውም ሀገር የኢትዮጵያ ለሐም ነው ምርጡ። እንደገና ከዚህ በደቃቆ የተፈጨ ነጭ ሽንኩርት አንድ ትልቅ ራስ አለኝ። ከዚህ 3 ወረቀል ቃር 2 ደረቅ ሎሚ አለኝ ማለት ነው። እንደዚህ እጨምራለሁ። እንደዚህ አድርጌ ሽንኩርት ጋር አቀላቅለዋለሁ። እንደዚህ አድርጌ ሽንኩርት ጋር አቀላቅሌ ከጨረስኩ በኋላ በነገራችን ላይ ሽንኩርቱን ሸራይት ቆርጬ 2 ቁርጥ ብቻ ያደረኩት፣ ደቃቅ አይደለም። እንደዚህ ነው የሚፈለጉት ማለት ነው። ያኔ በረጃጅሙ ነው ማለት ነው። ድቅቅ ተደርጎ አይደለም የተቆረጠው። እንደገና እነሱ በነገራችን ላይ ሳልሳ አይፈልጉም። እንደዚህ ድንች ትንሽ ስለሆነ ሳልሳ ጨምራለሁ፣ ወፈር እንዲያደርግልኝ ማለት ነው። መራቅ አንድ የሾርባ ማንኪያ ሳልሳ ጨምሬያለሁኝ። ከዚህ ደግሞ ቦሃራት አለኝ። ከዚህ ቦሃራት ሙሸከል 2 የሾርባ ማንኪያ አለኝ። ከዚህ ደግሞ ፍልፍል አስወጥ በትንሿ በሻይ ማንኪያ 1 ማንኪያ አለኝ። ከዚህ 1 የሾርባ ማንኪያ ሚልህ አለኝ። ከዚህ 1 የሻይ ማንኪያ እርድ አለኝ። እንደዚህ ጨምራለሁ። ድንች አለኝ 1 ፍሬ ብቻ ነው ያለኝ፣ እጨምረዋለሁ። በኋላ ነው የምጨምረው፣ አሁን አይደለም። ድንች ስለሌለኝ ነው። ድንች ካላችሁ 2 ወይንም ትልቅ ከሆነ 1 ብቻ ይበቃል። እንደዚህ ጥማጥም የተፈጨ አላመም መሆንም ጥማጥሙን ይህን አድርጌ አልፈጭሁትም። ቁርጥ ትንሽ መለስ ያላርጌ ነው የፈጨሁት። እንደዚህ አድርጌ አቀላቅለዋለሁ። እንግዲህ በዚህ መልኩ አቀላቅሌ ጨርሻለሁ። ለአንድ 10 ደቂቃ ከድኔ በይው በጥማጥም ውሃ ብቻ ነው የማበስለው እንዲዋሃድ ቅመሙ ጋራ። ከዛ በኋላ ነው ውሃ ሙቅ በጋላ የምጨምረው። ለአንድ 10 ደቂቃ ከድኔው እመለሳለሁ እላችኋለሁ ውዶችዬ። እንግዲህ ውዶችዬ አንድ 10 ደቂቃ ቆይቼ እመለሳለሁ ነበር ያልኳችሁ። እየተዟዟርኩ ሌላ ስራ ይዤ ነበረ። 20 ደቂቃ ሆኖታል። እናም አሁን ከዚህ 1 ድንች አለኝ። ከዚህ 5 ነው ፍልፍል ሐር አለኝ።
ከዚህ ደግሞ ፍልፍል ሮሚ በቢጫ በአክደር እና በቀይ ከለር አለኝ። ከለሩ ሙላዚም ያኔ አንድ አይነት እንዲሆን ካላችሁ ችግር የለውም እላችኋለሁ። ይህንን እጨምራለሁ። ስጋው ጋራ በጣም በስሎ እንዳይጠፋብኝ ነው ፍልፍል ሮሚ በኋላ የምጨምረው። ፍልፍል ሀሩም እንደዛው እንዳያቃጥል ነው። ድንቹም ይፈርሳል ከቆየ፣ ለዛ ነው ከኋላ የጨመርኩት። አሁን በገዛ ያፈላው ውሃ አለ እጨምረዋለሁ። እንደዚህ ውሃን ከጨመርኩ በኋላ ፈራስ ተገጥመዋለሁ። መጨረሻ ለዋጣ ስል ቁስበራ አክደር እጨምራለሁ ማለት ነው። ቁስበራ ደቃቁን ስላልጨመርኩን ቅመሙን ብዙ አይወዱትም። ስለዚህ ቁስበራ አክደር ትንሽ ጨምሬ አወጣዋለሁ። አበቃ፣ ምንም የሚጨምር ነገር የለም፣ መብሰል ብቻ ነው። 30 ደቂቃም ሆነ 40 ደቂቃ መብሰል ብቻ ነው እንግዲህ የሚቀረው። ይህን በመሰለ መልኩ ጨርሻለሁ። አሁን ሩዝ፣ ነጭ ሩዝ ነው ማባያው የሚጨመረው። የዚህ ይህ ሳሎን አለሃሞ የነጭ ሩዙ ማባያ ነው ማለት ነው። እንግዲህ አሁን ሩዜን ነው የምጥደው። ያን እንደ በዚህ መልኩ ይበስላል እላችኋለሁ። መጨረሻ ላይ ወደ አቀራረቡ ተመልሼ እመጣለሁ እላችኋለሁ ውዶቼ። ሰላም ሁኑልኝ ተመልሼ እስከምመጣ እና ውዶችዬ ተመልሼ ብቅ ብዬላችኋለሁ። ለማቀራረብ ነው የምመጣው ብዬ ነበረ። ማጅ ረስቼ ተመልሼ መጥቻለሁ። እንደዚህ አንድ ማጅ ጨምራለሁ። ቅድም ረስቼው ነው። ከዚህ ደግሞ ሄልና ቁርንፍር ጨምሬያለሁ። ሩዜን አጥቤ አጥልዬ አኑሬዋለሁ። እንደዚህ ጨምራለሁ ማለት ነው። እንዳይያዝብኝ ዘይት አለኝ እጨምራለሁ። ከዚህ ሚሊህ አለኝ ያልሞላ ነው፣ የሾርባ ማንኪያው አልሞላ። እንደዚህ እጨምራለሁ በሚበቃውን ያክል ማለት ነው። ከዛ ትንሽ ከበሰለ በኋላ ሩዝ አጥልሌ ቃሪያን እጨምራለሁ። በነገራችን ላይ እኛ ከሁሉም ከሳሎናውም ቃሪያ 5 ሀባ ምናምን እጠቀማለሁ። ከሩዙም አንድ 5 ሀባ ፍልፍል ሐር እጨምራለሁ ማለት ነው። ይወዳሉ ሀር ነገር ችግር የለባቸውም። እና በመሰለ መልኩ አብስዬ ሳቀራርብ እመጣለሁ እላቸዋለሁ ውዶችዬ። ማጂ ስለረሳሁና በዛውም እግር መንገዴን ሩዜን ሲጨምር ልቀርጽ ብዬ ነው። አብሽሩ እላቸዋለሁ ውዶቼ። ይህን በመሰለ መልኩ ጨርሻለሁ። ከዚህ ኩስባራ ጨምሬያለሁ። 2 ነው ሳሎኑ፣ የ2 ሰው ነው ማበስለው ብያቸዋለሁ። ከዚህ አይሻ በየጥ ይህን በመሰለ በአማረ መልኩ ሰርቻለሁ። እንደገና ከዛ ሰላጣ አለኝ ማለት ነው። ሰላጣ አይዲ ነው፣ በትላልቁ ቆረጥ ነው የተደረገው። ይህን በመሰለ መልኩ ሰርቼ ጨርሻለሁ እላችኋለሁ ውዶቼ። በሌላ ቪዲዮ ውስጥ የምንገናኝ። ሰላም ሁኑልኝ። ላይክ፣ ሰብስክራይብ፣ ሼር እንዳይረሳ እላችኋለሁ።